ማህበራዊ ኑሮ የሶሻል ኢንተራክሽን ጋር በተያያዘ አንድ አባባል የነቢ ሰለላሁ ዐለይሂ ወሰለም ንግግር በጣም የሚገርመኝ ንግግር አለ። እሱ ምን መሰላችሁ? ከእናንተ ምርጥ ማለት ለቤቱ ምርጥ የሆነ ነው። ይህ ምን ማለት ነው? ቤትና ውጭ ምን አገናኛቸው? ስራ ቦታ ሌላ ነው፣ ቤት ውስጥ ሌላ ነው ምናምን፣ እንዴት ምን አገናኘው የሚል ሀሳብ ሳነሳ ወይም ደግሞ ሳስበው ሳጠነጥን ያን ነገር በጣም ልክ ነው። ቤታችሁ ጋር ወይም ባለቤታችሁ ጋር ቤታችሁ ውስጥ ያለ ሳቅ፣ ጨዋታ፣ ደስታ ምናምን ካለ ውጭ ራሱ ያንን ነው የምታስተጋቡት። ገብቷችኋል? አንድ ሰው ውስጡን ነው የሚመስለው። አንድ ሰው ውስጡን ነው የሚመስለው። ገብቷችኋል? ከላይ ያለው ውስጡን ነው የሚመስለው። ከላይ ፈገግ ብሎ ደስተኛ ሆኖ ፊቱ ምናምን ስታዩት ያ ሰው ከውስጡ ደስተኛ ነው ማለት ነው። እንዲህ ስላችሁ ደብቀው ደስተኛ የውሸት ፈገግታ ያስታውቃል። የውሸት ፈገግ የሚሉትን አይደለም፣ ግን ፊቱ ወዛ ብሎ የሆነ አምሮበት ካያችሁ አንድ ሰው ከውስጡ የሆነ ደስታ አለ። ቤት ውስጥ የሆነ ደስ የሚል ነገር አለ ማለት ነው። ገብቷችኋል? ማስመሰል አይቻልም። ምናልባት አንዳንድ ሰዎች ሊሉ ይችላሉ ከውስጥ ደስተኛ ሳይሆኑ፣ ግን እሱ አይደለም። ከሚስትህ ጋር ከልጆች ጋር ቤት በሳቅ በጨዋታ የምታሳልፍ ከሆነ ስራ ቦታ ሂደህ ራሱ ያንኑ ነው ታንጸባርቀው። ገብቷል? ያንኑ ነው። አንድ ሰው ከውስጡ በደንብ ከበላ ውስጡ ከጠገበ ካራበው የሚሰራቸው ተግባራቶች ፓወርፉል ይሆናሉ። ኃይል ያገኛል። ከራበውስ ፓወርፉል መሆን ይችላል? ኃይል ያገኛል? አያገኝም። ሊወድቅ ይችላል። ለምን? ውስጡ ያለው ረሃብ ነዋ። ውስጡ ያለው ድክመት ነው ወደ ውጭ የሚያንጸባርቀው። ልክ ጸባያችንም እኮ እንደዛ ነው። ባይዘው ጸባያችን ውስጣችን በደስታ የተሞላ በሐሴት የተሞላ በራስ መተማመን የተሞላ በጨዋነት በበጎነት የተሞላ ከሆነ ያንን ነው የምናንጸባርቀው። አንድ ገበሬ ጤፍ ዘርቶ ገብስ አያጭድም አይደለ? ያንኑ ጤፍ ነው የሚያጭደው። ለምን? ውስጥ ያለው ያንኑ ከውስጥ ያለው ነው የሚያወጣው። ገብቷችኋል? ልክ እንደዛ ከእናንተ መካከል ምርጥ ማለት ለቤቱ ምርጥ የሆነ ሰው ነው። ገብቷችኋል? ለቤታችሁ ምርጥ ስትሆኑ፣ በተለይ ደግሞ ስፔሻሊ ሴቶች ከአላህ የተሰጣቸው የሆነ ተሰጥኦ አላቸው። ገብቷችኋል? ትንሽ ፍቅር ሰጥታችኋቸው ብዙ ፍቅር ይሰጣችኋል። እናንተ እቺ ትንሽ ነባዘር እኮ ነች፣ ጠብታ። ገብቷችኋል? የወንድ ነባዘር ሰጥታችሁ ቤቱን በልጅ ይሞሉታል። እናንተ የሰጣችሁት ትንሽ ነው፣ እነሱ የሚሰጧችሁ ደግሞ ብዙ ነው። ይህ እንግዲህ ከአላህ የተሰጣቸው ነገር ነው። ሰው እናንተ መልካም ስትሆኑላቸው በእጥፍ ነው መልካም የሚሆኑት። እናንተ ፍቅር ስታሳያቸው በእጥፍ ያንን ነገር ፍቅር በፍቅር ነው የሚያደርጉት። ስለዚህ ከእናንተ መካከል ምርጥ ማለት ለቤት ምርጥ የሆነ ነው። ለቤታችሁ ምርጥ ስትሆኑ ባለቤታችሁ ምርጥ ትሆናለች። ባለቤታችሁ ምርጥ ሆነች ማለት ቤታችሁ በሳቅ በደስታ ምንም ኖረ አልኖረ መስፈርት አይደለም። ባይዘው ለደስታ ምንም አይነት መስፈርት የለው። ብድግ ብለህ ደስተኛ መሆን ትችላለህ። እነዛን ነገሮች አምነህ ተቀብለህ ማለት ገብቷል። የጎደሉ ነገሮች አሉ፣ ኦብስታክሎች አሉ እኮ የኑሮ ውድነቱ፣ እዚህ ሀሳቡ ምናምን፣ የቤት ኪራዩ፣ የልጆች ክፍያ አለ ምናምን፣ በዚህ ደግሞ እንዲህ ምናል የትራንስፖርቱ አለ። በጣም ብዙ ኦብስታክሎች አሉ በህይወት ውስጥ። ነገር ግን እነዛን ይህ እኮ ዱንያ ነው። ዱንያ ደግሞ የፈተና ዓለም ናት። ገብቷችኋል? ዱንያ የፈተና ዓለም ናት። በቃ ወደዚች ዓለም ስንመጣ ለመፈተን ነው አይደል? ሰው እየተፈተንን ያለን እና እኔ ምን አጨናነቀኝ ይሄን ያክል ብሎ የሚያስብ ሰው ደስታ የሚጀምረው የዛኔ ካመነ በኋላ ነው ደስታ የሚጀምረው። ገብቷችኋል? ከዛ ደስታ ይኖራል ቤታችሁ ውስጥ። ደስታ ሲኖር ውጭ ያለውም ይስተካከላል። ለዛ ነው ከእናንተ መካከል ምርጡ ማለት ለቤቱ ምርጥ የሆነ ሰው ነው ያሉት። ለዛ ይሄ ንግግር ማለት ነው ቤት ውስጥ ያለውን ነገር ብቻ ሳይሆን ውጭ ከማህበረሰቡ ጋር ያላችሁን ግንኙነትም ያጠቃልላል ማለት ነው። ከውጭም ውስጣችሁ ሰላም ከሆነ ውጫችሁም ሰላም ስለሚሆን ማለት ነው። ሰላም በሁለት ይከፈላል ባይዘው፣ ውጫዊ ሰላም እና ውስጣዊ ሰላም። አሁን ከባለቤታችሁ ጋር ያለው ኢንተራክሽን ውስጣዊ ሰላም ነው። ውስጣዊ ሰላም ሲሆን ደግሞ ውጫዊ ሰላምን ማምጣት በጣም ቀላል ነው። ውጫዊ ሰላም ማለት ይሄ ከድብድብ ከምናምን ይሄ ኤክስተርናል ፒስ የሚባለው ማለት ነው። ከድብድብ ከጦርነት ምናምን ከመጎዳት ከመቁሰል ምናምን ከመድማት ሰላም መሆን የውጫዊ ሰላም ይባላል። ውስጣዊ ሰላም የሚባለው ደግሞ ውስጣችሁ ሰላም መንፈሳችሁ የሆነ አእምሯችሁ የተረጋጋ
ገብቷችኋል? በራስ መተማመን ሃፒነስ ይሆናላ። እሱ ውስጣዊ ሰላም ይኖራል። ከባለቤታችሁ ጋር ከቤታችሁ ጋር ያላችሁ ኢንተራክሽን ደግሞ ውስጣዊ ሰላማችሁን የሚያሳድግላችሁ ነው። ስለዚህ ውስጣዊ ሰላማችሁ ካደገ ደግሞ ውጫዊ ሰላም ማምጣት ቀላል ነው። ለዚህ ነው ከእናንተ መካከል ምርጥ ማለት ለባለቤቱ ምርጥ የሆነ ነው። ምርጥ ስትሆኑ ምርጥ ነገር ይሰጣችኋል። ምርጥ ነገር ከተሰጣችሁ ደግሞ ደስተኛ ሆናችሁ ትወጣላችሁ። እዛም ጋር ስትሄዱ ደግሞ በቃ ፏ ትላላችሁ ማለት ነው። ይሄ ንግግር ግን እኔ እኮ ግርም የሚለኝ ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ንግግሮች በአጠቃላይ የሆነ አጠቃላይ ናቸው። በቃ አንዱን ነገር ስታስቡት በዙሪያችሁ ያለውን ነገር በሙሉ ያጠቃልላሉ። ኢንክሉድድ የሚያደርጉ ንግግሮች በጣም አይገርሟችሁም? አላብዛባችሁ። ለማንኛውም ማዕሰላም